ሚያዝያ 8 2018 ዓመተ ምህረት መላው ኢትዮጵያ በአንድ ድምጽ ቆሟል። ሁሉም ሞባይል ስልኩን አንስቶ ወደ አንድ ቻናል ተሰብስቧል። ይህ የቴዲ አፍሮ ቻናል ነው። ኢትዮሪካ በሚል አዲስ አልበም የለቀቀው ቴዲ አፍሮ ገና ሙዚቃው ሳይለቀቅ 114000 ሰዎች ላይቭ እየጠበቁት ነበረ። ይህ በኢትዮጵያ ሙዚቃ ኢንዱስትሪ እጅግ በጣም ከፍተኛ የሆነ ሪከርዱን ማንከሽከሹን ጀምሯል። ሙዚቃው ገና በቻናሉ ከመለቀቁ በጥቂት ሰዓት ውስጥ 1 ሚሊዮን ቪው አግኝቷል። ይህ በኢትዮጵያ ሙዚቃ ኢንዱስትሪ እጅግ በጣም ከፍተኛ ሪከርድ ነው። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። በኢትዮጵያ ዘፈን ታሪክ ውስጥ አዲስ ሪከርድ ተይዟል፣ ወይም ደግሞ አዲስ ሪከርድ በይፋ ተሰብሯል። የቴዲ አፍሮ አዲሱ ጀንበር የተሰኘው ዘፈን በአስገራሚ ሁኔታ እጅግ በጥቂት ሰዓታት ውስጥ ብቻ ከ1 ሚሊዮን በላይ እይታ ማግኘት ችሏል። ይህም በኢትዮጵያ ዘፈን ታሪክ ውስጥ ታይቶ የማይታወቅ እጅግ አስገራሚ ታሪክ ዛሬ ተመዝግቧል። ቴዲ አፍሮ እውነትም የዘፈን ንጉስ መሆኑ ዛሬ በይፋ አስመስክሯል። 18 ዘፈኖችን የያዘው የኢትዮሪካ አልበም በዚህ ሰዓት በበርካታዎች ዘንድ በሰፊው እየተደመጠ ይገኛል። እናንተ የትኛው ሙዚቃ ተመቻችሁ? ስለዚህ ሙዚቃ ስለ ኢትዮሪካ ዛሬ እንደሰኩራለን። ዛሬ ሐሙስ የቀን ቅዱስ የተባለው ቴዲ አፍሮ በዚህ ቀን ድንቅ ሙዚቃዎችን ለቆልናል። ሙዚቃዎቹን እጅግ በጣም ስንጠብቃቸው ነበር። ነገር ግን ከዚህ ሙዚቃ ጀርባ ያለው ነገር ምንድነው? 888 የተለቀቀው ሚያዝያ 8ኛው ወር ነው። ዕለቱም 8 ነው። እንደዚሁም በ8 ሰዓት ላይ ነው የለቀቀው። 2018 ዓመተ ምህረት ነው። እንደዚሁም ደግሞ ቴዲ አፍሮ ኢትዮጵያ የሚለው ላስት አልበሙን የለቀቀው 2010 ነው። 2018 ሲቀነስ 2010ን ስናቀናንስ 8 ነው። ይሄ 8 የሚለው ሚስጥራዊ ቁጥር አጋጣሚ ወይስ ሚስጥራዊ ኮድ ነው? ምንድነው? በርከት አድርገን አስፋፍተን እናያለን። ኢትዮጵያ ህዝብም የ8 ቁጥርን ቁልፍ ሊፈታ ሰዓታትን እየተጠባበቀ ነው። ሌሎች ዕውቅ ባለሙያዎች፣ ሙዚቀኞች፣ ሌሎችም ታዋቂ ሰዎች እንደዚሁም ደግሞ ኮሜንቶች ምን ይላሉ? እስከ መጨረሻው ድረስ አብራችሁን ቆዩ። እናንተ ግን ከዛ አስቀድሞ የትኛው ሙዚቃ ተመቻችሁ? ኮሜንት ላይ ጻፉልኝ። የትኛው ሙዚቃ ልባችሁን ገዝቷል? ልብ በሉ። ሙዚቃዎችን እየቆየን ስናደምጣቸው ትርጉሙ ሲገባን የምንወደው ሙዚቃ ይኖራል። ነገር ግን ዛሬ በመጀመሪያ ፈርስት ኢምፕሬሽን የማረካችሁ ሙዚቃ የትኛው ነው? ኮሜንት ላይ ጻፉልኝ። ሁላችሁም እንዳታልፉት ኮሜንት ላይ ጻፉልኝ። ታሪክ ላይ ይቀመጣል። ሁላችንም ቼክ እናደርጋለን። ኮሜንት ላይ ጻፉልኝ። እንደዚሁም ቪዲዮ ለሌሎች ለጓደኞቻችሁ እያስተላለፋችሁ ሁሉም ሐሳቡን ይስጥበት። ወንዝ ወርጄ ውሃ ቀድቼ ጭቃ ኩቼ ብሎኬት ሰርቼ 2 ክፍል ቤት ገንብቼ ጫካ ሄጄ እንጨት ለቅሜ መጥቼ ሰዓቱን ሳየው ገና 7 ሰዓት ነው። ኢትዮሪካ ይላል። እንዴት ያለ መናፈቅ ነው! ከመጀመሪያችን በፊት ጀምሮ ያለውን ጊዜ ብታይ ቴዲ አፍሮ ንጉስ ነው። ምንም ጥያቄ የለውም። ትክክል። በጣም የተናደድኩት በራሱ የዩቲዩብ ቻናል ነው የሚወጣው ሲባል ያው እኔ ኦብቪየስሊ ሰብስክራይብ አድርጌያለሁ። ከዛ ገባሁና ቼክ ሳየው 1.4 ሚሊዮን ምናምን ይላል። 1.4 ሚሊዮን ምናምን ይላል። 140 ሚሊዮን ህዝብ አላት ተብሎ በምትገመት ሀገር ላይ 1.4 ትንሽ ነው። ጌታ ሆይ በዚህ ሰዓት ልጆች ሁሉም ዘፈን እየሰሙ ነው። እኔ ልጅ በፊት አለው አሁን ለምን አትመጣም? አንዳንዶች ይላሉ። ይህ ኮሜንት የተሰጠው ቀጥታ በቪዲዮ ስር ሲሆን እንደዚህ ይላል። ይህንን ዘፈን በ2050 የምትሰሙ ሰዎች እኛ የ2018 ነዋሪዎች 8 ሰዓት አልደርስ ብሎን በቴዲ ዘፈን ጉጉት ቀኑ አልሄድ ብሎን ጠብቀን እኛን ሰላም አሳጥቶን የነበረ ነገር ነው። ፍቅር ከናንተ ጋር ይሁን። የሰማነው ታሪካዊ ዘፈን እንደሆነ እወቁ። የመናፈቅ ዘፈኑን ለ2050 አሻግሮታል ማለት ነው። ሌቦ አቦጊዳ ያስተሰርያል፣ ጥቁር ሰውና ኢትዮጵያ ከዚህ ቀደም የነበሩ እጅግ በጣም ከፍተኛ እይታ የነበራቸውና በርካቶች የወደዷቸው ጣዕመ ዜማዎች የነበሩት አልበሞች ሲሆኑ አሁን ደግሞ የተለቀቀው ኢትዮሪካ አልበም አሁንን በዩቲዩብ ቻናሉ ላይ እንደምትመለከቱ እዚህ ሰዓት በቴዲ አፍሮ ኦፊሻል ቻናል ላይ የተለቀቀው ይህ ሙዚቃ ይህንን የመሰለ በርካታ ተመልካቾችን አግኝቷል። ኢትዮሪካ አንዳንድ ግለሰቦች አውቀው በድፍረት ይሁን ሳያውቁ በስህተት
የቴዲ አፍሮን ሙዚቃ በራሳቸው የዩቲዩብ ቻናል ላይ እየጫኑት ይገኛሉ። ይህ ደግሞ ከኮፒራይት ሕግ ጋር ይጻረራል። እንደዚሁም የሰውን ድካም ልፋት መቀማት ነውና ይህንን የምታረጉ ሰዎች ተቆጠቡ። ይህንንም ቪዲዮ ለሌሎችም አዳርሱ። ይህ ስህተት ማንም ላይ እንዲደገም ማንም ላይ እንዳይሰራ ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እንደዚሁም ቪዲዮ ለሌሎች ሰዎች እንዲዛመትና ሰዎች እንዲጠነቀቁ ይደረግ። ከሙዚቃው ጀርባ ያሉትን እያንዳንዱ ትራክ ላይ ያሉትን ነገሮች እያነሳን ቪዲዮዎችን እየሰራን የኢትዮጵያ የሙዚቃ ንጉስ የሆነውን ቴዲ አፍሮን የኢትዮጵያን ሪከርድ ሳይሆን የዩቲዩብን ወርልድ ሪከርድ እንዲሰብር ሁላችንም ቫይራል ለማድረግ የተቻለንን በሙሉ ማድረግ ይኖርብናል። እንደ ሀገር ነው የምናሸንፈው። ስለዚህ ይህንን ቪዲዮ ላይክ እያደረጋችሁ ለጓደኞቻችሁ ላኩላቸው። ወርልድ ዋይድ ቫይራል እናደርገዋለን። የዚህ የ8 ቁጥር ሚስጥር ምንድነው ብላችሁ እየጠበቃችሁ እንደሆነ ተስፋ አደርጋለሁ። ምክንያቱም የበርካቶች ጥያቄ ነው። ስለዚህ ቴዲ አፍሮ ለዚህ ጉዳይ ይህንን ያለ እቅጭ ያለ ምላሽ የሰጠ ባይሆንም ነገር ግን በርካቶች ያነሱት ሐሳብ ምንድነው? ፈጣሪ ፍጥረትን ፈጥሮ በሰባተኛው ቀን አረፈ። 7 የፍጻሜ ሲሆን የማብቂያ የማለቂያ ቁጥር እንደሆነ ሁሉ 8 ደግሞ የመነሳት የተስፋ የትንሣኤ የድጋሚ መነሳት እንደሆነ ይታመናል። ስለሆነም ለኢትዮጵያ የሚመኝላት ዳግማይ ትንሣኤን እንደሆነ ለማሳየት ነው የሚሉ በርካታ አንደርስታንዲንጎች አሉ። እናንተስ ምን ይመስላችኋል? 8 ቁጥርን የመረጠበት ምክንያት ምን ይሆን? እንደዚሁም ደግሞ ትራክ 8 የተለየ ስፔሻል የሆነ ነገር ይሰጣታል ብላችሁ ታምናላችሁ? እስቲ ሐሳባችሁን አስቀምጡልኝ። ይህ ኮፊ ቲዩብ የመዝናኛ ቻናላችን ነው። ቻናላችንን ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ ተቀላቀሉን። ፈጣንና እጅግ በጣም የሚማርኩ መዝናኛዎች ይቀርቡበታል። እንደዚሁም ስለዚህ ሙዚቃ እያንዳንዱን አፍታተን ውስጡን እንፈትሸዋለን፣ እንመረምረዋለን። እስከዛው ሰብስክራይብ አድርጋችሁ ጠብቁን። ይመቻችሁ። ዋው! እንዝናና ኮፊ ቲዩብ ላይ በሰላም